ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስቲ ልዝፈንልሽ ሙሽራዬ ብዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስቲ ላዚምልህ ሙሽራዬ ብዬ ዛሬ ለተጋቡት ለነዚህ ሙሽሮች ትዳር ለጀመሩት ለነዚህ ሙሽሮች ፍቅር ላደራቸው ለነዚህ ሙሽሮች ለዚህ ላበቃቸው ለነዚህ ሙሽሮች ወፎች ያዜማሉ እንኳን የሰው ልጆች ለመርከብ አንድ ወጪ ለማናችሁም ማስከፈል ማንፈልግም። መምጣት ለምትፈልጉ በሙሉ ነፃ ብቻ እናንተ መምጣት ብቻ ነው የሚጠበቅባችሁ። ከፈለጋችሁ ደግሞ ሌላው ደግሞ እገዛም የምትፈልጉ ምናልባት የራይድ ምናምን ወጪ ደግሞ የሌላችሁም እኛው ችለናችሁ መምጣት ትችላላችሁ። አሉ ዱባይ የሚኖሩ አንድ ከካም የማዲያም በጎች ማለት ነው። የማዲያም ቅመም ማለት አይቻልም። እነዛን የማዲያም በጎች ማለት ነው። ሰው ከኢትዮጵያ ተነስቶ ዱባይ ሊዝናና የመጣን ሰው ወርቅ ገዝቶ ስጦታ የሚሰጡ እከካሞች ማለት ነው። እነሱን እንኳን እንደሚያስታውሳቸው የለም አንዲ ማለት ነው። እነሱ ግን አለቅልቆ አሸብሽበው ሊሞቱ ነው። ሙድረ ጉትያ እርግጠኛ ነኝ እናንተ ለራሳችሁ 1 ግራም ወርቅ ሳይኖርሽ እሆዲ ብታረገው ይሻላል ቅዲያም የመዲ የሚያፈቅድልኝም እንዲህ እያላችሁ ወጣችሁ ለሰው ወርቅ ገዝታችሁ የምትሰጡ ለእናትሽ አንድ ጉፍታ ማገዢ የወንድምሽን ጫማ ማቀይሪ ደህና ሰው ለመምሰል እመሞክሪ መጀመሪያ የራሳቸውን ከካራቁ እነሱ የመጡት ዱባይ ሊዝናኑ ሐዋሳ ባህር ዳር እንትና እያሉ ኢትዮጵያን አዳርሰው ዱባይ ለመዝናናት የመጡ ሰዎች ናቸው። እናንተ አንድ ቀን ወተሽ ማታቂ እነሱ የተዝናኑበትን ቦታ እንኳን ዱባይ ይሄን ያህል አመት ስኖር አንድ ቀን አይተሹ ማታቂው እነሱ ሊዝናኑ መጡ ተብሎ ወርቅ ገዝቶ መስጠት ምንም ቢሉ ማሽቃበጥ ነው። እናትና አባትሽ ቤተሰብሽ የሚለብሱትን መቀየር የማቺ አንሷላ መግዛት የማቺ ከመዲብ ማታወጪ ምድረ መዲብ ቂጥ እዚህ እኔ እኮ የሚገርም እናንተን የሚያስታውሳችሁ ለእናንተ አንድ ጊፍት የሚሰጣችሁ ሰው እንኳን የለም። እናንተ ግን አለቀልቃችሁ ልሞቱ ነው። እስኪ መጀመሪያ ለራሳችሁ ሁኑ ሲጀመር ማለት ነው። ለሰው መርዲያ ለራስሽ ሁኚ መድረካክ ኑ እናንተ የማዳም ቀበሞች የና አብርሽ በጎች የና አብርሽ እና የሩታ በጎች ባይዘው ስድብ አይደለም። በጎች ማለት የዋዎች ደግ ማለት ነው። በግ ማለት ደግ ነው፣ ምስኪን ነው። ታውቃላችሁ። አሁን ፍየል ብትሆኑ ኑሮ እንደዚህ አትመሩም ነበር፣ እንደዚህ አትነዱም። በግ ስለሆናችሁ። ስለዚህም እግዚአብሔርን አመስግኑ። በዚህ ዘመን ፍየል በበዛበት በግ በመሆናችሁ በጣም ደስ ይለኛል። እኔ አልጠላው በግነታችሁ። በነገራችን ላይ ወዳጆች መሆናችሁ፣ አድናቂ መሆናችሁ፣ ተከታይ መሆናችሁ፣ ፈን መሆናችሁ፣ የነሱ ፈኖች መሆናችሁ እኔን አያስከፋኝም። በጣም ደስ ይለኛል። ግን የእናንተ ግን ይበዛል እና እንደው እንደ ሴትም እንደ እናትም እንደ ስደተኛም እንደነበረች ኢትዮጵያዊ ነው ወሬ ማወራላችሁ። አሁን እሁድ ሰርግ አለባቸው ተባለና የት ነው? ዱባይ መጥተዋል። ይመቻቸው። ሰርግ አለባቸው እንዳትቀሩ እንሂድ ወርቅ እንግዛላቸው ምናምን ስትሉ ሰማሁ። እንደው አሳዘናችሁ። የሀገሬ ልጆች ወርቁንስ ግዙት። ዱባይም ሂዱ፣ እዛ ተዝናኑ፣ ሂዱ አግኟቸው። ግን ክለብ መግባት ትችሉበታላችሁ፣ ታውቁበታላችሁ። ክለብ እንዴት እንደሚገባ የክለብ ልብስ ምናምን ታውቃላችሁ። እንደው አደራችሁ ሽርጣችሁን ለብሳችሁ ሻሻችሁን አስራችሁ እንዳትሄዱ። እንደው እኔ እህታችሁ ነኝ። እህታችሁ ስለሆንኩ ነው እንደዚህ መላችሁ። አዎ እንደው አደራችሁን እንዳታሳፍሩ። እንደው ብዙ የአረብ ሀገር ሴት እህቶቻችን አሉ፣ የማዳም ቅመሞች አሉ፣ ስማርት የሆኑ ብልጥ የሆኑ ላይፋቸውን ልክ እንደነውሽዬ እንደነምስር ላይፋቸውን ከማዳም ቤት ተነስተው አሁን ላይ ቢዝነስ ወጥተው ካፌ ውጭ ላይ ልብስ ቤት የሚሰሩ በጣም ምርጥ የማዳም ልጆች አሉ እኮ። ግን እናንተ የሶሻል የፌስቡክ የዩቲዩብ ህንድ ፊልም ተከታታይ የኢትዮጵያ የራስዋ አሮባት የሰውን ታማስላለች አሉ። አንቺ ጠንባታም ለራስሽ ከግርድና ሳትወጪ ሳትበይ ሳትጠጪ በሩዝ ወድሽ እየደረቀ አንቺ ዩቲዩበር የምትረጂው የደንቆሮ ልጅ ማለት ነው። ልንገራችሁ እናንተ አይለፍላችሁ። ሁሌ የመዳም ኩሽና ውስጥ ቅሩት። እንዶ የራሳችሁን ላይፍ ሳትኖሩ ፈጣሪ ያስቀራችሁ። እናንተ አሰዳቦች አሰደባችሁን። እናቴ ትሙት እንዴት አይነት ደንቆሮ ብትሆኝ እንዴት አይነት ገገማ ብትሆኝ ነው ለዩቲዩበር ገንዘብ የምትልኪው? እናትሽንና አባትሽን አትረጅም?
የተቸገራ የተሰቃያ ስንትና ስንት አለ። ለተቸገራ አንድ አይላንድ ውሃ ብትገዢ እኮ ማለት ነው ከፈጣሪ ትማረቃለሽ፣ ያለሽው ገንዘብሽ ይባረክልሻል። ምን ብትሆኝ ነው አንቺ ዶንቆሮ ጠጋበኛ የምትረጂው? ዩቲዩባችሁ ሰብስክራይብ አድርግላችሁ የሚለቁትን ቪዲዮ ይላችሁ። ይሄ በቂ አይደለም? እኔ እኮ የሚገርምኝ ነገር ማለት ነው እውነት አንዳንድ ጊዜ መስማችሁ የምትደነቆር ሴቶች ማለት ነው ልንገራችሁ፣ እግዚአብሔርን ነው የምላችሁ። እስኪ ማን ዩቲዩበር ነው ለመዳም ቅመም ለሞተችው ለታመመችው አንድ እስኪ ዩቲዩበር ድምጽ ሆኖ ያውቃል? መልሱልኝ። ደንቆሮውላ ማለት ነው። ከእንደናንተ አይነቱ ውሻ ጋር የመዳም ቅመም ባልባል ደስተኛ ነበርኩት። እያየሁኝ ስለነበረ ነው። እሺ የትኛውም ሰው እዚህ ዱባይ ውስጥ ያለ የትኛውም እህቶች ወንድሞች መምጣት ትችላላችሁ እሺ ፕሮግራሙ ላይ። ሌላው ደግሞ አብረሽ እያስከፈለ ነው ምናምን የሚል ወሬዎችን እየሰማሁኝ ስለነበረ ነው። እና የትኛውም ሰው መምጣት ይችላል፣ ነፃ ነው። ሌላው እየነገርኳችሁ ነው። ኢቭን እገዛ ሁላ የምትፈልጉ ሰዎች ካላችሁ እኛው በራሳችን መኪና ፒክ አድርገናችሁ ወደ ቦታው ማምጣት እንችላለን። ሁላችሁም እንዳትቀሩ። ይህ ፕሮግራም የተዘጋጀው ለሁላችንም ስለሆነ ማለት ነው እና ፈታ በሉ፣ አትጨናነቁ። አንዳንድ ሰዎች ገንዘብ የለንም ምናምን እያላችሁ ስለነበረ ነው እና መምጣት ይቻላል። እሺ መምጣት ብቻ ነው የሚጠበቅባችሁ። ቤት ቁጭ ብላችሁ ምንም አታረጉም። እኛ ጋር መታችሁ ፈታ ትላላችሁ። ምንም አይነት እየሰማን ስለነበረ ነው። ብር ያስከፍላሉ፣ ከፍላችሁ ነው የምትገቡት። እኛ ማንንም ሰው ከፍለ ትገባለህ ያልነውም ሰው የለም፣ የተናገርነውም ሰው የለም። እናንተ ግን በራሳችሁ ፈጥራችሁ የምታወሩትን ነገር አቁሙ። እኔ ለሁላችሁም ከፍላለሁ። እኔ ለሁላችሁ ማንኛውም ሰው ለመዝናናት የሆነ ቦታ ቱር ሲሄድ ጀልባ ውስጥ ዝም ብላችሁ አትገቡ፣ ከፍላችሁ ነው የምትገቡት። ግን ያንን እኛ ከበር አድርገናል፣ ሸፍነናል። ሁላችሁም መምጣት ትችላላችሁ፣ አያስከፍልም። እኛንን የምንከፍለው ለእናንተ መገኘትና መገኘት ብቻ ነው። ስለዚህ ጀስት ፈታ ዘና ለማለት ተጠርታችኋል። አንደኛ እና ሌላው ደግሞ ማለት ነው ፋሚሊዎቻችን፣ አንዳንድ ወንዶችም ሆናችሁ ሴቶች ላይቭ ላይ ቁጭ ብላችሁ ከምታወሩ እናንተንም ጭምር ጋብዘናችኋል። የምር እያየሁኝ ስለነበረ ነው። እኔ በእርግጥ ላይቭ ላይ ባልኖርም የተደረጉ ሪከርድ የተደረጉ ቪዲዮዎች እየደረሱን ነበረ፣ እኛ ምንም በማናውቀውና በማያገባን ነገር ማለት ነው። ስለዚህ አሁንም ቢሆን አስረግጣችሁ ስማችንን አታጥፉ። ሌላው ቁጭ ብላችሁ ከምታወሩ እናንተም ፕሮግራሙ ላይ ታድማችሁ ፈታ ዘና ብላችሁ ስሩ። እኛ እናንተ ስታወሩ እኛ ስራ ላይ ነበር። ይቅርታ አልሰማንም፣ አላየንም። አሁን ስንገባ ነው እኛም ያየ ነው። ለማንኛውም ሁላችሁም ፈታ በሉ ዘና በሉ። ምርጥ ፕሮግራም ነው የተዘጋጀው። እናንተን ለማዝናናት እናንተን ለማስደሰት ነው የመጣ ነው ማለት ነው። ባይዞ ማለት ነው ለእኛ ፕሮግራማችን እንዲደምቅ ሁሉም ነገር እንዲስተካከል ቀን ሙሉ እየዞርን ነበረ እና ፕሮግራማችን የኛ ስለሆነ ያው የእናንተም እንደመሆኑ መጠን ሁላችሁም አምሮባችሁ ውብ ሆናችሁ በቃ በኢትዮጵያ ደረጃ አለ የተባለ ምርጥ መርከብ ይዘናል። ቢያንስ እስከ 300 ሰው ይይዛል መርከቡ። መታችሁ 300 ሰው ደግሞ ተጉድላችሁ። ለማንኛውም ፋሚሊ 150 ሰው ነው የሚችለው። አይ አንድ ነገር ልንገራችሁ፣ እግዚአብሔርን የመሬ ነው የቀልዱ ቀልድ ነው። 150 ሰው ነው እሺ የሚችለው እና እንደማንኛውም ሰው እኛ ከዛ በፊት ኖርማሊ ፕሮግራሙ የተዘጋጀ ነው። እንዲህ አሁን ለምሳሌ እዚህ ያለ ገንዘብ ላይ ኖረው ይችላል። እንደገና ደግሞ ፕሮግራሙ ላይ መገኘት ፈልጎ በእንደዚህ አይነት ኬዝ እንዲቀር ስለማንፈልግ ነው ይህንን ነገር ዛሬ ላይ መሰል ላይቭ ላይ ልናወራው የቻልነው ማለት ነው እንጂ እንደ ማንኛውም እንደዚህ አይነት ተጠቃሚ ስትሆኑ ትከፍላላችሁ። 200 ድራም 150 ይከፈል ነበረ። ግን ደግሞ አብዛኛው ሰው እኛ መምጣት ፈልገን ግን የለንም ምናምን እያላችሁ ስለነበረ ምንም ችግር የለም። ኑ እናንተ ብቻ መምጣት። እኛ ስንዝናና ደግሞ ቁጭ ብላችሁ ልታወሩ የምትችሉ ሰዎች ስለምትኖሩ ኑ። የምር ላይቭ ላይ ቁጭ ብለው ከሚውሉ አንዳንድ ሰዎች ማለት ነው መጣችሁ ከኛ ጋር እግዚአብሔርን እኛ አሁን እዛ ሰርጉን ስናካሄድ ቁጭ ከምትሉ ኑ እኛን ጋር መታችሁ ላይቭ መግባት ትችላላችሁ። ኖርማል ነው። ኑ ስማችን ደግሞ አታጥፉ፣ ደስ አይልም። እየተዋወቀን እንትን ቡና ማጣጫ አታርጉ፣ የሆነ ለወሬያችሁ ርዕስ አታርጉ። እኛ ለመዝናናት ለመፍታታት መተናል። በቃ የኛ ደስታ የሚያስደስታቸው ብዙ ሰዎች አሉ። እንደሰትበት ተው። በቃ ማውራት አይሰለቻችሁ? አይደክማችሁ? እኛ ደክሞን ለመዝናናት ነው የመጣ ነው። ደክሞን ማለት ነው እና ሰርጋችን ባማረ
በተዋበ ቬሎአችን፣ ሱፋችን፣ ሁሉም ነገር ተዘጋጅቷል። ከእናንተ የሚጠበቀው መምጣትና ነጭ ልብስ አደራችሁ፣ ነጭ ልብስ ለብሳችሁ መምጣት ትችላላችሁ። ሁላችሁም ተጋብዛችኋል። ካሜራ አለ። ሁላችሁም ተዘጋጅታችሁ አምሩባችሁ ትቀረጻላችሁ። ግሬስ ፋሚሊ፣ ኤምኬ ፋሚሊ ሁላችሁ የኛ ውድ ቤተሰቦች ተጠርታችኋል። ሮያል ፋሚሊም አለ። ኦኬ ሞቲር ሳይ ሮያል ፋሚሊ ራሱ ተጠርታችኋል ሁላችሁ እና ደስ ይላል። የኛ ደስታ የሚያስደስታችሁ በጣም ብዙ ሰዎች አላችሁ። ለዛ ደስታ ደግሞ ነገ ቀሙር ደስታችን እንትን ይሆናል። ምንድን ነበር ግልጽ ይሆናል። ቦታውን ትክክለኛ ቦታውን አንዴ ፋሚሊዎቻችን ቦታውን ደግሞ ይነግራቸዋል። ትክክለኛው ቦታ የሚሆነው እንግዲህ አልጀዳፍ ላይ ነው። አልጀዳፍ ስልክ ቁጥር እናስቀምጥላችኋለን። ማቲንም ኮንታክት ማድረግ ትችላላችሁ። ማቲም ያለውን ሎኬሽን እንትን እንላለን ወይ ደግሞ ትክክለኛ ሎኬሽኑ እናስቀምጥላችኋለን እዚሁ ይቻላል። በእርግጥ ማቲም አሁን ላይ ይገባል ብዬ አስባለሁ። ማቲን እዚህ አንድ ላይ እንገባና ማቲ አሁን ይገባል። ከዛ ይነግራችኋል። Cheers,